በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን በውጭም በውስጥም ያላችሁ ምዕመናት የጻድቁ አቡነ አረጋዊና ቅዱስ ገብረ ክርስቶስ ወዳጆች አሁን የምንገኘው በደብረ ከዋክብት አቡነ አረጋዊ ቅዱስ ገብረ ክርስቶስ ቤተክርስቲያን እየተሰራ ባለው የልማት ስራ እንዲሁም የግቢ ማስዋብና የአስፋልት ጥገና ስራ ነው። በዚሁ እንደሚታወቀው አባቶቻችን ሰርተውት የሄዱትን አሁን ላይ የምናየው እንደዚህ የፈራረሰ አስፋልት፣ እነዚህ የውሃ ፍሳሾች የፈራረሱ ሆኖ አይተናቸዋል። እነዚህን ደግሞ እዚህ ላይ ያለነው ትውልድኛ የመስራት ግዴታ ስላለብን ይሄንን የማስጠገንና ያለው ነገር የእነሱን የአባቶቻችንን ስራ ማስቀጠል አለብን። ስለሆነም በዚሁ የምታዩት ኮሚቴ የውበትና ጽዳት አካባቢ ማስዋብና የአስፋልት ጥገና ኮሚቴ ነው። የኮሚቴው ሰብሳቢ ኢንጂነር ጸጋይ ክፍሌ ያሉ፣ የኮሚቴው ምክትል ሰብሳቢ ሊቀ ጠበብት ታላቁ ስብሐት ብዙነህ እንዲሁም የደብሩ ገንዘብ ያዥ ደብረ ጻድቅ ከበደ ይገኛሉ። አጠር ያለ መልእክት ስለ ልማቱ ያስተላልፋሉ። ወደ እነሱ ወስዳቸዋለሁ። መጀመሪያ ኢንጂነር ጸጋይ። አመሰግናለሁ። አባታችን እንደገለጹት የዚህ ደብር የልማት ስራ በተፋጠነ መልኩ ሲሰራ ነው የኖረው። አባቶቻችን እንደተባለው ቋሚ ቅርስ አስቀምጠውልን ሄደዋል። ያንን ቋሚ ቅርስ የመጠበቅና የማስዋብ የማስተካከል ስራ የዚህ ትውልድ ስራ ነው። ይህም ስራ በእግዚአብሔር ፈቃድ በጻድቁ አማላጅነት እኛ ለዚህ ቀንና ለዚህ ቦታ የደረስን ሰዎች መስራት ግዴታችን ነው በሚል እምነት ስራውን ጀምረናል። እውቀትም ችሎታም የሚሰጠው ከእግዚአብሔር ነው። ያን የተሰጠንን ነገር ግን በበጎና በጥሩ ቦታ ማዋል ስላለብን ለቀሪው ትውልድም ደግሞ እኛ አርአያ ሆነን የሚረከበን ትውልድ ከኛ አይቶ እንዲረከብ መስራት ያለብን ስራ ለመስራት እንደሚታየው የክፍት ቦይ የውሃ ማፋሰሻ ስራ። ምክንያቱም ብዙ ጊዜ አሁን ለችግር ያለው የውሃ አንድ ቦታ ቆሮ የተሰራውን አስፋልት የማበላሸት እንዲሁም ግቢ ውስጥ ያሉትን የፍሳሽ መስመሮች አለመስተካከል በግቢ ውስጥ ተጽዕኖ ፈጣሪ መሆኑን ተረድተን መጀመሪያ የፍሳሽ ቦዮቹን ማዘጋጀት፣ በቀጣይም ደግሞ አሁን በቅርብ ጊዜ ውስጥ ይህን አስፋልት በጥሩ ሁኔታ በተጠናከረ መልኩ ተሰርቶ ለህዝቡም ለምዕመናኑም ለሁሉም አገልጋይ እንዲሆንና እኛም ሰርተናል አባቶቻችን የሰሩት ቦታ ላይ እኛም እግዚአብሔር ፈቅዶልን ሰርተናል ብለን ለመናገርም ለመባረክም የሚሆን ነገር ነው የምንሰራውና በአጠቃላይ ከውጭም ከውስጥም እዚህ ቦታ የሚያደጋችሁ እዚህ ቤተክርስቲያን በረከት ያገኛችሁ በሙሉ ተሳታፊ ሆናችሁ ይሄንን የልማት ስራ እንድናፋጥነውና የተሻለ ነገር እንድንሰራ እግዚአብሔር እንዲፈቅድልን እግዚአብሔርን እንጠይቃለን። ሁሉም ሰው ግን እንዲተባበር በዚህ አጋጣሚ ጥሪ ለማቅረብ እፈልጋለሁ። አመሰግናለሁ። እናመሰግናለን ኢንጂነር ጸጋይ። እንደሚታወቀው ይሄ ኮሚቴ የሚመራው በክቡር አባታችን በመላከ ሃይማኖት ኢሳያስ ቸርነትና በክቡር ዋና ጸሐፊያችን መጋቢ አዲስ ዮሐንስ አደራ የበላይነት መሪነት ነው እየተከናወነ ያለው። እንዲሁም ከሰንበት ትምህርት ቤት፣ ከአካባቢ ምዕመናን፣ ከካህናት፣ ከሰበካ ጉባኤ፣ ከተለያዩ ወጣቶች የተውጣጣ ኮሚቴ ነው። ሁሉን ያቀፈ የሆነ ኮሚቴ ነው የተዋቀረው። ስለዚህ ይህንን ስራ ለአንድነት የተውጣጣ ስራ ነው እየተሰራ ያለው። ስለዚህ ይህንን ደግሞ በማመልከት ክቡር ሊቀ ጠበብት የደብሩ አንጋፋ ሊቀ ጠበብት ራሳቸውን አመለካከትና አስተያየት ይሰጡናል። ልማቱን በተመለከተ ወደ ክቡር ሊቀ ጠበብት ወስዳቸዋለሁ። እሺ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት በደቡብ ክፍለ ከተማ የሚገኘው ታላቁ ቤተክርስቲያን ደብረ ከዋክብት አቡነ አረጋዊ ቅዱስ ገብረ ክርስቶስ ቀደምት ከሚባሉት አድባራት አንደኛው እና የመጀመሪያው ነው። ሆኖም በአገልግሎቱ ስፋት ከአዲስ አበባ አድባራትና ገዳማት በላይ የሚገኝ እንደዚሁም በልማቱ ደግሞ ቀደም ሲል ብዙ ልማቶች ቢኖሩትም በቅርብ ጊዜ ወዲህ ደግሞ የተለያዩ የግቢ ማስገኛ የገንዘብ ማስገኛ ልማቶች
የተገኙ ቢሆንም የውስጡ ልማት ደግሞ የውስጡ የውበት ልማት የውበት ስራ በጣም ደካማ ሆኖ የተገኘ ስለሆነ ይሄ የስራው መንገዱ ደክሞ አርጅቶ ከጊዜ ከዘመናት በርዝመት በላይ መንገዱ ወደ ኋላ ስለተጓተተ መንገዱም ወደ አፈርነት ስለተለወጠ ይሄን ለማሰራት አሁን ያለው የደብሩ አስተዳደር ጽሕፈት ቤት እንደዚሁ የደብሩ ሰበካ ጉባኤ ተነጋግሮ ይህንን ከሁሉም የተውጣጣ ኮሚቴ አዋቅሮ ስራው ተጀምሯል። ይህም ስራ የሚመራው በኢንጂነር ጸጋዬ ክፍሌ ሲሆን ሌሎችም የቤተ ክርስቲያኑ ሊቃውንት የቢሮ ሰራተኞችም ይገኙበታል። ሆኖም ይህ የበረከት ቦታ ግቢው ውስጥ መጥቶ ማንም ሰው ጸሎት አድርጎ ወደ ኋላ የማያፍር ጸበሉን ጠጥቶ የማይፈወስ በግቢው ጸሎት ሰግዶ ጸሎት አድርጎ ጸሎቱ የማይሰማለት ምዕመናን የለም። ስለዚህም ከውጭም ከውስጥም በየወሩ ከአውሮፓ ከአሜሪካ ከአፍሪካ ከተለያዩ ቦታዎች ሁሉ ስለቱ ብጻቱ በዚህ በቤተ ክርስቲያኒቱ ላይ ይገኛል። አረጋዊና ቅዱስ ገብረ ክርስቶስ ብዙ ታምራት የሚሰሩ በጸበላቸው የሚፈውሱ በታምራታቸው የሚያድኑ ታላላቅ ቅዱሳን ናቸውና በእኒህ ቅዱሳን ሁሉም የምትተማመኑና እንደዚሁም በእኒህ ቅዱሳን የምታምኑ በእኒህ ቅዱሳን ስር ያላችሁ ምዕመናን ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውጭም በውስጥም ያላችሁ ክርስቲያኖች ይሄ በረከት እንዳያልፋችሁ፣ ይሄ ጸጋ እንዳያልፋችሁ፣ በዚህ በረከት እንድትሳተፉ ይሄን ግቢ ተጀመረ እንጂ ገና ግቢው ሁሉ ሰፊ ስራ ይሰራበታል፣ ሰፊ ልማት ይለማበታል። መንገዱ ውበቱ ሁሉ የሚስተካከል ስለሆነ ባላችሁ ነገር ሁሉ እንድትሳተፉልን ከውጭም ከውስጥም ያላችሁ ምዕመናት በሙሉ ለዚህ መልካም ፈቃድ ትብብር እንድታደርጉ በቅዱሳን አረጋዊና ገብረ ክርስቶስም እንጠይቃለን። እንግዲህ ክቡር ሊቀ ጠበብት ስብሐት ውዝነህ እንዲሁም ኢንጂነር ጸጋዬ ክፍሌ ክቡር የልማቱ ዋና ጸሐፊ መጋቢ ሰናይ ግዛቸው ተክሉ በሰፊው ተናግሮታል። በሰፊው ስለ ልማቱ ተናግረዋል። ልማቱ ምን ያህል እንደሚሄድና የጅምር ልማት ነው። የልማታችንን ሁላችሁም በተለይ የአቡነ አረጋዊ ጻድቁ አባታችን የአቡነ አረጋዊ ወዳጅና የቅዱስ ክርስቶስ ወዳጆች ሆናችሁ ሁላችሁም የተቻላችሁን ጅምራችንን ልታስፈጽሙልን። ይህ አስፋልት ቢያንስ ከ4 ሚሊዮን ብር በላይ እንደሚፈጅ ነው። ከዛም አልፎ ይህን ነገር በማቴሪያልም በሳንቲምም በገንዘብም ያላችሁን እንድትረዱ እንጠይቅን እና የልማት እንዲፋጠር የልማት ቶሎ እንዲሆን በአካባቢው ብዙ የሚያስደስትና ብዙ ባለሀብቶች አሉ። ብዙ ባለሀብቶች አላችሁ፣ ተወላጆች ሆናችሁ የአካባቢ ተወላጆች እንድትሆኑ በውጭም ያላችሁ የአቡነ አረጋዊ ጻድቁ ወዳጆች ናችሁ። ሁላችሁም ያላችሁን ያህል እንድትካፈሉ እንጠይቃለን። እናመሰግናለን። እሺ፣ እናመሰግናለን አባቶቻችን። አሁን ደግሞ በዚሁ ደብር እንግዲህ ብዙ አንጋፋ አረጋውያን አባቶች የሚገኙበት ቦታ፣ የጸሎት አባቶች የሚገኙበት ቦታ ነው። ስለዚህ ከነሱ መካከል ደግሞ ብዙ ወጣቶች፣ ብዙ ዲያቆናት፣ ብዙ ካህናት፣ ብዙ መርጌቶች ያፈሩ ድንቅ አባታችን ወላዲ አእላፍ ገብረ ማርያም በላቸው የተሰማቸውን መልእክት ያስተላልፋሉ። ወደ እሳቸው ወስዳቸዋለሁ። አመሰግናለሁ። እሺ፣ በመጀመሪያ ለዚህ ያነሳሳችሁ ያነቃቃችሁ እግዚአብሔር ስሙ የተመሰገነ ይሁን። አሜን። አሁን እንግዲህ ቤተክርስቲያን እንደተነገረው በእውነቱ ታላቅ ነው። በእምነቱ በጸበሉ የሚፈውስ ጸሎቱ በቅዱሳኑ ጸሎታችንን የሚሰሙ ሰምተው ወደ እግዚአብሔር አድርሰው መልስ የሚያሰጡ ናቸው። በእውነቱ ታላቅ የታሪክ ቦታ ነው እና በልማት በኩል እንግዲህ ጥቂት ጊዜ ወዲህ ልማቱ እየተፋጠነ ነው። በመጀመሪያ እንግዲህ ይህ ልማት ሰው መርሳት የለብንም። የተጀመረው በአባ ገብረ ሥላሴ ሀብተ ማርያም እና በሰባኪ ያሬድ ነው ይህ ልማት የተጀመረው። ከዚያ ቀጥሎ መንግስቱ ዘላለም መጥተው በተለይ ይህን ሙሉውን ልማት አልምተውታል እና አልምተውታል። ደግሞ አሁን የመጣው ቀጥሎ በእውነቱ ደስ በሚሉ ልማቱ እየለማ በዚህ በኩል ግን በእውነቱ ይሄ አስፋልት የነበረው አስፋልቱ ተጥቆ አልቆ አፈር ለብሶ አቧራ ለብሶ በጣም ያስጸይፍ ነበር፣ ያስጠላ ነበር ለህዝበ ክርስቲያኑም ለኛም ነበር። አሁን ግን ይሄ ደግሞ ተጀምሮ በእውነቱ ይሄ ልማት ሲሆን ይሄ ግቢው
ከልማቱ ጋር ደግሞ ጽዳቱ ውበቱ ሲጠበቅ ያስደስታልና ጅምሩ መልካም ነው፣ መጨረሻውን እግዚአብሔር ያሳምረው። አሁን እንግዲህ እናንተ ሁልጊዜ መቼም ሊቀ ጠበብት ስብሐት መጋቤ ሰናይ ግዛቸው ብዙዎቻችሁ እየለፋችሁ ነው፣ እየደከማችሁ ነው። ይህ ድካማችሁ ደግሞ ከንቱ የሚቀር አይደለም። አሁንም ቀጥሉበት ሁላችሁ እና አረጋዊ በጣም ትሳተፋላችሁና ይሄ ውበቱ አሁን ልማቱ በላይ ደግሞ ውበቱ እንዲጠበቅ ነው። ልማቱ በእውነቱ እየለማ ነው። እንግዲህ ቤተክርስቲያኑ ድሮ የቆሻሻ መጣያ፣ የከብት ማረጃ፣ የፈርስ መውደቂያ ነበረ፣ ለመረገጥ ያጸይፍ። አሁን ግን አምሮ ተውቦ ብዙ ልማት ለምቶ ገንዘብ እያመጣ ነው፣ ገቢ እያመጣ ነው። የካህናቱን ኑሮ እያሻሻለ ነውና በዚህ እንዲቀጥል መጨረሻው እንዲያምር በጣም እንጸልያለን፣ እግዚአብሔር እንማለዳለን። መጨረሻውን እግዚአብሔር ያሳምረው። እናመሰግናለን። ያው በመካከላችን የኮሚቴው ሰብሳቢ አባታችን መላክ ሃይማኖት ኢሳያስ ቸርነት መካከላችን ተገኝተዋል። እዚሁም የኮሚቴው አባላት አብዛኛውን በከፊል ደብሮ እና አስተዳዳሪ የሚያስተላልፉት መልእክት አለ። እሱን መልእክት እንሰማለን። ነገር ግን እኔ ማስተላለፍ የሚፈልገው ነገር ምንድነው? የቴራዞን ሲሰራ ያው ከውጭም ከሀገር ውስጥም ከሀገር ውጭም ሆናችሁ ተባብራችሁ የሰራችሁት በእናንተው የተሰራ ነው ይሄ ቴራዞን እንደዚህ አምሮ የምታዩት የግቢ ቴራዞን። ስለዚህ ይሄንንም እስከ 4 ሚሊዮን የሚፈጅ ነው የተገመተው። ይሄንንም ተባብረንና ተጠናክሮ እንዲሰራ በእውነት አስተዋጽኦአችሁ እንዳይለየን በማለት ወደ ክቡር አባታችን መልእክት ወስዳቸዋለሁ። ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የተከበራችሁ የዚህ የግቢ ማስዋብ ኮሚቴዎች ዋና ሊቀመንበር ሊቀ ጠበብት ስብሐት ብዙነህ፣ በመካኒኩ በኢንጂነሪንጉ ደግሞ ኢንጂነር ጸጋዬ እና ሌሎችም ኮሚቴዎች እንደምን አደራችሁ? የእግዚአብሔር አምላካችን ስም የተመሰገነ ይሁን። ይሄ ደብር እንደሚታወቀው በጣም ጥንታዊ ደብር ነው። 41 ዓመተ ምህረት የተተከለና በሂደት እያደገ የመጣ ደብር ነው። ሆኖም ብዙ እድገት ይቀረዋል። ከዚህ ደብር በኋላ የተተከለው ቤተክርስቲያን በጣም አምረዋል፣ ተውበዋል። ይሄ ደግሞ ትልቅ ደብር ስለሆነ የፈውስ ቦታ ነው፣ የጸበል ቦታ ነው። በየትኛውም የማይገኝ አራዊትን ተባዮችን የማጥፋት ቃል ኪዳን የተሰጣቸው ቅዱሳን ስላሉበት አሁን ይሄንን አንደኛ ማህበረ ካህናቱ፣ ሁለተኛ የአካባቢው ምዕመናን፣ ሶስተኛ ወጣቱ ይሄ ነገር መሰራት አለበት ብለው ሐሳብ ስላቀረቡ ይሄንንም ደግሞ ሰበካ ጉባኤው መልካም ሐሳብ ጥሩ ሐሳብ እንደሆነ ተደርቶ ኮሚቴ ተቋቁሟል። ኮሚቴውም ደግሞ አንደኛ ከማህበረ ካህናት፣ ሁለተኛ ከማህበረ ምዕመናን በተለያየ መልኩ ከምዕመናንና እድሮች ታላቅ እድር አለ። እዚህ ወደ 29 እድሮች አሉ። ከነሱ እንዲሁም ደግሞ ከአካባቢ ወጣት ከሰንበት ትምህርት ቤት አጠቃላይ ሁሉንም ማህበረሰብ የወከለና የሚያሳትፍ ልማት እንግዲህ ጀምረናል። ዛሬ የጀመርነው ደግሞ እግዚአብሔር እንዲያስፈጽመን እንጸልያለን። ስለዚህ በዚህ ልማት ላይ ሁላችንም ልንሳተፍ ያስፈልጋል። ምክንያቱም ቤተክርስቲያናችን ከጥንት ጀምሮ የመጣችው ደጋግሜ እንደምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ እርዳታ ፈንድ የላትም፣ ነዳጅ የላትም፣ እርዳታ ስንዴ የላትም፣ ዶላር የላትም። ዶላሯ ምዕመናን ናቸው። በሃይማኖታቸውም በቅድስናቸውም በንጽህናቸውም በገንዘባቸውም ቤተክርስቲያንን እነ ወሌ መድኃኔዓለም እነ ሴሚስ ሚካኤልን እነ ሐዲስ ሚካኤልን የሰሩ ምዕመናን በገንዘባቸው ስለሆነ ሁላችሁም ምዕመናን ይሄ ታላቅ ደብር ነው እንድንረባረብና በአጭር ጊዜ ጨርሰን ፈጽመን ለአገልግሎት አመች እንዲሆን በቅዱሳን ስምና በእግዚአብሔር ቸርነት እንጠይቃቸዋለን። በዚህ መሰረት እንግዲህ ቅድም ተነግሯል 4 ሚሊዮን የተባለ የአስፋልት የሚሰራው ነው። እንደ አጠቃላይ ደግሞ ዙሪያውን ቴራዞን ይደረጋል። ያንንም ደግሞ በሜትር
እየፈሰላ ይሰጠናል። ያንን መስራት ይኖርብናል። ስለዚህ ይህንን እርዳታ እናቀርባለን የምትሉ ደግሞ አባቶቻችን የባንክ ቁጥር አለው። የባንክ ቁጥር ደግሞ በኮሚቴው የሚንቀሳቀስና ለዚህ ብቻ የሚውል ስለሆነ የባንክ ቁጥሩ 1 ተጽፎ 50615666 ነውና ስለዚህ ደግሞ ኮሚቴዎች ደግሞ ጠንክርታችሁ በርታችሁ ስራ ሲሰራ አልጋ በለጋ አይደለም። መታመት አለ፣ መጠላት አለ፣ ሁሉ ነገሮች አሉ። ስለዚህ ይሄንን ተቋቁመን መጨረሻ ስንደርስ ደስ ይለናልና እንግዲህ አምላከ ቅዱሳን በመጽሐፈ ዕዝራ እኛ ተነስተናል እግዚአብሔር ያከናውናል ብሏል። እኛ ተነስተናል እግዚአብሔር አምላከ ቅዱሳን ያከናውናል። ስለዚህ በዘኍልቍ ምዕራፍ 23 ቁጥር 10 ላይ የጻድቃን ሞት እኔ ልሙት ፍጻሜም እንደነርሱ ትሁን ይላል እና ጻድቃን እንኳንስ ሕይወታቸው ሞታቸው ለኛ ሕይወት ስለሆነ የጻድቃንን የቅዱሳንን አቡነ አረጋዊ ቅዱስ ገብረ ክርስቶስ ቤተክርስቲያን ማስዋብ ማሳመር ስላለብን ይህን እንድናደርግ ነው። ይህን ለማድረግ ደግሞ እግዚአብሔር አምላካችን ይርዳን። በሰላም ጀምረን በሰላም ለመፈጸም ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን።